አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? ክርስቲያን ወገኖችም ሰላም ብያለሁ። ያላችሁ በሰላማችሁ ይብዛ። ሙስሊም እህት ወንድሞቼ ኢድ ሙባረክ ብያለሁ። በድጋሚ እንኳን አደረሳችሁ እና ከጓደኛዬ ጋር እንዲያሳዘኝ ታሪክ ይዘን መጥተናል። ሰላም በያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ የሉሉ ቤተሰቦች እንዴት ናቸው? ሰላም ብያለሁ። ሉሉ ጋዜጠኛ ብኮኝ በዚህ ኢነርጂማ ያዋጣሻል እያልኳት ነበር፣ ፍጥረቷ ማለት ነው። ያው ደቂቃ ለመቆጠብ ነው። ኢድ ሙባረክ እንኳን አደረሳችሁ ክርስቲያን ወገኖች፣ ይህንም ሰላም ብያለሁ እና ወደ ታሪኩ እንግባ ማለት ነው። በቀጥታ ወደ ታሪኩ እንግባ እና የሆነች የሀገራችን ልጅ አለች እነዚህ ሀገር ብዙ አመት 10 ምናምን አመት ነው የቆየችው። ከዛ ያው እንደ ማንኛውም ሰው መሻላ ቤት ሰራች ማለት ነው። ትዳር አግብታ ነበር፣ ወላኪን አልሆነም። ታዎቹ ልጅም አልወለደች፣ ቤቷን ሰራች፣ ማሻላ ሁሉን ነገር ፉል አደረገች። ወላኪን ያው ስደት አይሞላም እና ምንድን ነው የሆነው? ካሁን ይሄዳለሁ ካሁን እያለች ገና ዘገየች ማለት ነው። በጣም ቆየች። ቤቷን ሰርታለች። እናት አባት የላትም። ወንድሟ ነው ቤቷን የሰራላት። እህት ወንድሞች አሉ። እረታት ጨረሰች ማለት ነው። እንዳለ መቼም የሀገር ስህተታችን ምንድነው? በጣም ሰልባጅ እናበዛለን። እሷም ረተበች ምናምን ነገር። ከዛ ካሁን እያለች አመማት ማለት ነው። እዚሁ ሀገሯ ሳትደርስ አመማት። ከዛ ምን ሆነ? አላህ ይርሐማትና ማለቴ ወደማይቀረው ዓለም ሄደች፣ አረፈች ማለት ነው። አላህ ይርሐማት፣ ሞተች እዚሁ ለሀገሯ ሳትበቃ ለቤቷ ሳትበቃ እንደዛ ለፈጋችለት እንደዛ ዋጋ ለከፈለችለት ነገር እንኳ ሳታየው እንኳ ባይኗ እንኳ ሳታየው ሞተች ማለት ነው። እናት አባት የላትም። ወንድሟ ነው ቤቷን ይሰራላት። ምንድነው ያኒ ማእድሪ ምን እንደምል ለምንድን ነው ልጅ ያልወለደችው? ሀታ እንኳ እምቢ ብሏት አይደለም መሰለን እኮ ክኒን እንኳ ሳንጠቀም እምቢ ብሎ ልጅ አልመጣም ይላል አይደለም? እምቢ ይላል አይደል? ልጅ እንደዛ እንኳን አይደለም። እሷ ክኒን ትጠቀማለች። ለምን አትወልጅም? አይ ራሴን አስተካክዬ መሆን አለበት የሆነ ነገር ሳላደርግ የኔን ህይወት ልጆች እንዲደግሙት አልፈልግም እንላለን ብዙዎቻችን። እሷ ብቻ አይደለችም ለመናገር ብዙዎቻችን እንደዛ እንላለን። እና እያለች ያው በመጀመሪያ ራሴን ላዘጋጅ ሙሉ ላድርግ በማለት ካሁን እያለች ሳትወልድ ቀረች። ተለያየች ከባሏም ጋር ቤቷን እንትን አለች። ልትሄድ ተነሳች፣ አመማት፣ ሞተች። አስባችሁታል? አላቅም፣ ከባድ ነው። ገና ልጅ ነች። በልጅነቷ ነው የመጣችው ኑሮን ለማሸነፍ። ግን ገና በልጅነቷ ያኔ 30 እንኳ አመት ቢሆናት ችግር የለም። ግን አዶነ ብቻ እንደዛ ሆና ሞተች ማለት ነው። ያ ንብረት ያ ቤት ወራሽ እንኳ ልጅ የለም። እሷን እንኳ የሚያስታውሳት ወደፊት ያኔ እናቴ ብሎ ዱዓ የሚያደርግ ልጅ እንኳ ጥሎ መሄድ አንድ ነገር ነው። እና ይሄ ቤት ደግሞ የሚያሳዝነው ነገር የእህት ወንድሞቿ መጣሊያ መቆራረጃ ጸብ ሆነ ማለት ነው። የእሷ ቤት ወንድሟ እኔ ነኝ የሰራሁት እና ለእኔ ነው የሚገባኝ ለብቻዬ ብሎ ገገመ። እህት ወንድሞቿ ሌሎቹ ደግሞ የእህታችን ነው እና እንካፈላለን አሉ። ይሄ ራሱ አቆራረጣቸው። አሁንም አያወሩም፣ እንትን ናቸው፣ ጸብ ላይ ናቸው ማለት ነው። ሰቡት። አሁን እኔ ይች ልጅ ምኑ ላይ ነው ስተቷ ብለሽ ታስቢያለሽ? ያኔ ስተት የለም አላህ ይርሐማት። ወላኪን ደግሞ እኛ አሁን በሷ ቦታ ብንሆን እኔ ራሴ እምላለሁ እኮ ራሴ ማዘጋጀት አለብኝ። ልጄ መጥቶ እዚህ እንትን ላይ መንገላታት የለበትም ምናምን እላለሁ እኔ ራሴም። ግን ደግሞ በጣም ደግሞ ሲላችሁ የሚሆን አባት የሚሆን ባል ካለ ግዴታ ራሴን እንትን ልብል ማለት አያስፈልግም። ችግሩ ምንድን ነው? አሁን ላይ እዚህ ሀገር ላይ ስደት ላይ ብዙ ጊዜ ወንዶች ያው ለመንጠላጠል የምንለው ነገር አለ። ሁሉም አደኖ ትክክለኛ እና እውነተኛ ባል 5 የምን 10 ነው ወይ ተይኝማ። ወላሂ አፏን እዚህ ጋር ወንዶች የገጠር ወንዶችንም እኔ
ከ105ቶቹ ናቸው እንጂ ትክክለኛ፣ ሌሎቹ መንጠላጠል ነው። ከሆነ ይሆናል፣ ካልሆነ የራሱ ጉዳይ። ብቻዬን ለምን እሰራለሁ? አብሬ ልደግ እሷ ጋር፣ ከዛ ካልሆነም እለያያለሁ ምናምን ካፈላለው አይነት ነው። የከተማዎቹ ደግሞ ግማሹ ከ95ቶቹ ስሜታዊ ለስሜት ነው የሚያገቡትም ሆነ ማድሪ እንደዛ ነው። ሰው ምንድን ነው ትክክለኛ ወንድ ትክክለኛ ባል ካለ አያስፈልግም ራሴ እንትን ልበል ብሎ ማለት ነው። እና ራሳችሁን ጠብቁ። እና አሁን እች ላይ በጣም ነው የምታሳዝነው ማለት ነው። በጣም ነው የምታሳዝነው። እና በጊዜ መውለድ ያለብን ሴቶች ታውቃላችሁ፣ ሞት ራሱ እንትን ባይል የእድሜ ገደብ አለብን እና በጊዜ ውለዱ። ከዛ ሞት ቀጠሮ የለውም። እና በያላችሁ በሰላማችሁ የብዛላ ረሀባት እያላችሁ ዱአ አድርጉላት፣ ለእኛም ዱአ አድርጉልን።